ሰላም ጤና ይስጥልኝ ውድ የአስናቀ ሪል ስቴት ዩቲዩብ ተከታታዮች እንኳን ደህና መጣችሁ። ባላችሁበት ሰላማችሁ ይብዛ እንላለን። እንግዲህ ዛሬ የተገኘነው የአያት ሪል ስቴት ሲኤምሲ ሳይታችን ላይ ነው። ታዲያ በተደጋጋሚ ደንበኞቻችን ሲጠይቁን በነበረው ጥያቄ መሰረት የሲኤምሲ ሳይት አሁን ላይ የደረሰበት የኮንስትራክሽን ስትራክቸር እንዲሁም ደግሞ አሁናዊ መረጃውን አሳውቁን ባላችሁ መሰረት እንግዲህ ዛሬ ተገኝተናል ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ እንጋብዛለን። ታዲያ አያት ሪል ስቴት ከሚያስገነባቸው 6 ሳይቶች መካከል በትልቅነቱ ተወዳዳሪ የሌለው የሲኤምሲ ሳይታችን አጠቃላይ 3 የተለያዩ ኮምፓውንዶችን የያዘ ትልቅ ሳይት ነው። ታዲያ ይሄ ሳይታችን የመጀመሪያው ሚክስድ አፓርትመንት የሚባሉ አማራጮችን ይይዛል። ሚክስድ አፓርትመንቶች ማለት ከአንደኛ ፍሎር እስከ 3ኛ ፍሎር ድረስ ሱቆች እንዲሁም ደግሞ ከዛ በላይ መኖሪያ አፓርትመንቶችን G+16 እና G+15 የያዙ ቤቶች ናቸው ማለት ነው። ሁለተኛው የቤቶች ስትራክቸር ሬዚደንሻል አፓርትመንቶች ይባላሉ። እነዚህ አፓርትመንት አይነቶች ከግራውንድ ፍሎር ጀምሮ G+16 እና G+19 መኖሪያ አፓርትመንቶች ብቻ ናቸው። ሶስተኛው የቤት አይነት ዱፕሌክስ G+1 አፓርትመንቶች ይባላሉ። እነዚህ አፓርትመንት አይነቶች ስትራክቸራቸው የቪላ አይነት ስትራክቸር ይሆንና ግራውንድ እና አንደኛ ፍሎር የአንድ ሰው ግለሰብ ይሆናል ወይም ደግሞ G+1 ቤት ውስጥ እንደምትኖሩ ፊልም የምታደርጉባቸው የቤት አይነቶች ናቸው። ታዲያ እነዚህ ቤቶች 145 ካሬ ላይ የሚያርፉ ቤቶች ናቸው። አጠቃላይ ሳይቱ በጣም ዘመናዊ የሚባሉ ፋሲሊቲዎችን የያዘ ነው። እያንዳንዳቸው ቤዝመንት ላይ ሁለት ፓርኪንግ ላት አላቸው ወይ ደግሞ ቤዝመንታቸው 2 ፓርኪንግ አማራጭ አላቸው። ግሪን ኤሪያ እንዲሁም ደግሞ የህፃናት ፕሌግራውንድ፣ ሰፊ የሆነ የህፃናት ዴኬር እና እንዲሁም ደግሞ ሳይቱ የራሱ የሆነ መኖሪያ ቤቶች በተጨማሪ ሱቆችን የያዘ ነው። እነዚህ ሱቆች ትልልቅ ሱፐርማርኬቶች፣ ባንኮች፣ ኢንሹራንሶች እና የመንግስትና የግል ተቋማትን የያዘ ነው። አካባቢው ለኑሮ ምቹ የሆነ የእምነት ተቋማትን እንዲሁም ተጨማሪ የመንግስትና የግል ተቋማትን የያዘ ኮምፓውንድ ነው። ታዲያ እዚህ ሳይታችን ላይ አሁን ላይ ከ107 ካሬ ጀምሮ እስከ 145 ካሬ G+1 ዱፕሌክስ አፓርትመንቶች ባለ 3 መኝታ አማራጮችን ነው ይዘን የመጣ ነው። በቅርቡ ደግሞ ላውንች የምናደርጋቸው ከባለ 1 መኝታ ጀምሮ ተጨማሪ ባለ 3 እና ባለ 4 መኝታ ቤቶች ሪፈንድ ቤቶችን ወይም ደግሞ ተጨማሪ ቤቶችን እንለቃለን። በዚህ ዩቲዩብ ቻናል ላይ የምናሳውቃችሁ ይሆናል ማለት ነው። ታዲያ ይሄ ሳይት አሁን ላይ ኦቨርኦል ስትራክቸሩ እንደምትመለከቱት የህንፃ ስራው የኮንስትራክሽን ሂደቱ አልቋል ማለት ይቻላል። ከ85% በላይ ኮንስትራክሽኑ ተጠናቋል። እንደምታያቸው ከፊት ለፊታችን የሚታዩት ሚክስድ አፓርትመንቶቹ ናቸው። በስተ ቀኝ በኩል ደግሞ አሁን የምናያቸው ሬዚደንሻል አፓርትመንቶች ይባላሉ። ከጀርባ የምናያቸው ደግሞ ዱፕሌክስ አፓርትመንቶች ይባላሉ ማለት ነው። ታዲያ አሁን ላይ እዚህ ሳይት ላይ እንደምትመለከቱት ሰፊ የሆነ የመንገድ ኦፕሽን አላቸው። ያ ፊት ለፊት ላይ የምትመለከቱት የሳይት መውጫው አንዱ የመንገድ ኦፕሽናችን ነው። ሁለተኛው የመንገድ ኦፕሽናችን በስተ ቀኝ በኩል የምንመለከተው ከሚካኤል አስፓልት የምንገባበት ሜን ጌት ነው። የመጨረሻውና ትልቁ ደግሞ ሜን ጌታችን በስተ ቀኝ በኩል በተጨማሪ ከመገናኛ የሚመጣው የአስፓልት መንገድ አለው ማለት ነው። ታዲያ ይህ ሳይት ለኑሮ ምቹ ከሚያደርግበት ዋነኛ ምክንያት አንደኛ ለኑሮ ምቹ የሆኑ የመንገድ ኦፕሽኖችን፣ የእምነት ተቋማትን እንዲሁም ደግሞ የተለያዩ የመንግስትና የግል ተቋማትን የያዘ ሳይት ነው ማለት ነው። ታዲያ አሁን ላይ በ25% ቅድመ ክፍያ ማለትም ከ2.8 ሚሊዮን ብር ጀምሮ ቤቶችን መግዛት የሚቻልበት እድል ነው አያት ሪል ስቴት ይዞላችሁ ብቅ ያለው ማለት ነው። ከዚህ በተጨማሪ መኖሪያ ቤቶች ብቻ ሳይሆኑ የንግድ ሱቆችንም እዚህ ሳይት ላይ እናገኛለን። ካሬያቸው ከ20 ካሬ ጀምሮ እስከ 320 ካሬ ድረስ ለተለያዩ የንግድ አገልግሎቶች የሚውሉ ሱቆችን አያት ሪል ስቴት ይዞላችሁ መጥቷል። ሙሉ ዋጋቸው ከ3.2 ሚሊዮን ብር ጀምሮ እንዲሁም ደግሞ ቅድመ ክፍያቸው ከ620 ሺህ ብር ጀምሮ መግዛት የምትችሉባቸውን የንግድ ሱቆች አዘጋጅተናል። ታዲያ ይህ ሳይት በአንድ ዓመት ጊዜ ውስጥ ጥንቅቅ ተደርጎ የሚረከብ ሳይት ነው። ሱቆቹንም በአንድ ዓመት ጊዜ ውስጥ መረከብ የምትችሉበት እድል አለ ማለት ነው። ታዲያ ዝርዝር መረጃውን እንዲሁም ደግሞ ኮሚኒኬት ለማድረግ ቤቶችን ለመግዛት ቤቶችን ለመጎብኘት የምትፈልጉ ደንበኞች ከታች በማስቀምጥላችሁ ስልክ ቁጥር ኮሚኒኬት አድርጉኝ። ለዚህ ቻናል አዲስ የሆናችሁ ደንበኞቻችን ሰብስክራይብ፣ ላይክ፣ ሼር አድርጋችሁ መከታተል ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ላለው ሰላም ሁኑ።